እንደነዚህ ያሉ ምስሎችን ለማግኘት no ካሜራውን ማንሳትና ሪከርዱን መጫን ብቻ በቂ አይደለም። ታላቅ ምስል ሰሪዎች እኩል አርቲስቶችና የቴክኒሻል ክፍሎችን ጠንቅቀው የሚያውቁ ናቸው። እያንዳንዱ ፊልም ሰሪ ሊረዳው የሚገባ 3 የኤክስፖዠር ዘዴዎች አሉ። ከመጀመሪያው ኤክስፖዠር እንጀምር። አፐርቸር። roll camera and begin ይህ አፐርቸር ምን እንደሆነ የምናይበት ክፍል ነው። ሰላም እንደምናችሁ፣ እኔ ሰለሞን ደመቀ ነኝ። ይህ ደግሞ በዓለም ላይ ካሉ ትልልቅ ፊልም ሰሪዎች ዕውቀቶችን አምጥተን የምንማማርበት ክሎዝ አፕ የዩቲዩብ እና የቴሌግራም ቻናል ነው። እንዲሁም ፌስቡክ ላይ ቲክቶክም ላይ እገኛለሁ። ስለዚህ በቀላሉ ሰብስክራይብ በማድረግ የክሎዝ አፕ ቤተሰብ መሆን ትችላላችሁ። ላይክ፣ ሼር ስታደርጉ ደግሞ ስለ ፊልም ማወቅ ለሚፈልጉ ሰዎች ይሄ ቻናል ይዳረሳል። በመጀመሪያ ትንሽ ከባዮሎጂው እንመልከት። የካሜራ ሌንስ ልክ እንደ ሰው አይን ይሰራል። ምን ያህል ብርሃን ወደ ውስጥ እንደሚገባ ብሌንን ወይም ፒውፕል ይመለከታል። ተጨማሪ ብርሃን እንዲያልፍ ለማድረግ ብሌናችን ይከፈታል ወይም ይሰፋል እና ያነሰ ብርሃን እንዲገባ ለማድረግ ብሌናችን ይዘጋል ወይም ይቀንሳል። አፐርቸርም በተመሳሳይ መንገድ ይሰራል። አፐርቸር ብርሃን የሚያልፍበት መክፈቻ ነው እና በመጨረሻም የካሜራውን ሴንሰር ብርሃኑ ይመታል። የአፐርቸር ቀዳዳ መጠን የምስሉን ብሩህነት ብቻ ሳይሆን በቀጥታ የቀረጻ ቦታንም ይነካል። ይሄ ዴፕዝ ኦፍ ፊልድ በመባል ይታወቃል። አነስ ያለ ቀዳዳ ወይም ስሞል አፐርቸር ግሬት ዴፕዝ ኦፍ ፊልድ ሁሉንም ቦታ በኩል ጥርት አድርጎ ያሳያል። በተቃራኒው ላርጅ አፐርቸር ወይም ቀዳዳው ሲሰፋ ሻሎ ፎከስ ወይም የተወሰነውን ያደበዝዛል። የካሜራ አፐርቸር መጠን በኤፍ ቁጥሮች ወይም በኤፍ ስቶፕ ይገለጻል። ምን ያክል ክፍት እንደሆነ ወይም ምን ያክል እንደተዘጋ ለማሳወቅ ኤፍ ቁጥሮችን ይጠቀማል። ስሞል አፐርቸር የትዕይንትን ቦታ ለመመስረት በፍሬም ውስጥ ያሉትን ሁሉንም ነገሮች በእኩል ትኩረት እንዲታዩ ያደርጋል። ላርጅ ዴፕዝ ኦፍ ፊልድን ይፈልጋል። ታዲያ ይህንን ለማግኘት እንደ ኤፍ16 ስሞል አፐርቸርን መምረጥ እንችላለን። ይሄ በዋይድ ሾት ውስጥ በጣም አስፈላጊ ነው። ከፊት ሆነው ከብዙ ህዝብ ጋር አብረው የሚታዩ ገጸ ባህሪያትን ለማሳየት ወይም የመሬት ገጽታዎችን አሊያም የቦታ ጉብኝቶችን ለማሳየት። ስሞል አፐርቸር እንዲሁ ብዙ ሰዎች በሚገኙበት ትዕይንት ውስጥ የገጸ ባህሪያት ስሜቶችን ለመያዝ ይጠቅማል። ዳይሬክተር ሳም ሜንዴስ እና ሲኒማቶግራፈር ሮጀር ዲኬንስ 1917 ፊልም ሁለቱንም ሴቲንግ እና ካራክተርን በአንድ ላይ ያሳያሉ። ስሞል አፐርቸር እና ዲፕ ፎከስን በመጠቀማቸው በእነዚህ ገጸ ባህሪያት ዙሪያ ያለውን አውድ በግልጽ ማየት እንችላለን። ወታደሮች ልብስ ሲያጥቡ እናያለን፣ ፀጉር ሲቆረጥ እና ምግብ ማብሰል ምግቦችን ሲሰሩ። የእነዚህን ገጸ ባህሪያት ስሜት ዓለማቸውን ምን ያህል ጊዜ በግንባሩ ላይ እንደቆዩ እናውቃለን። ዲኬንስ ላርጅ አፐርቸርን ቢጠቀም ኖሮ እነዚህን አስፈላጊ ዝርዝር ነገሮች ከትኩረት ውጪ ያደርጋቸው ነበር እና የዓለምን ሁኔታ ማየት እንናፍቃለን እንጂ ልናገኘው የምንችለው ነገር አይሆንም ነበር። ይልቁንም ይህ ትዕይንት በመረጃ የተሞላ ነው። ጥልቀትና ሕይወት ያለው ትዕይንት ነው። Cheer up. This time next week it'll be chicken dinner. በተቃራኒው የሚገኘው ላርጅ አፐርቸር ነው። ሻሎ ዴፕዝ ኦፍ ፊልድ ይፈጥራል። ለምሳሌ ኤፍ 1.4ን መጥቀስ እንችላለን። ፊልም ሰሪዎች ብዙውን ጊዜ አንድን ርዕሰ ጉዳይ ከሌላው በፍሬም ውስጥ ለመለየት ይህን ይጠቀማሉ። የተመልካችን ትኩረት ወደ አንድ አስፈላጊ ቦታ ሆን ብሎ ለመሳብ ወይም ወደ ገጸ ባህሪው ስሜት በጥፋት ጊዜ ፍርሃት አሊያም ጭንቀቶቻቸውን ለተመልካች ለማጋራት ይህንን ይጠቀማሉ። ለምሳሌ በጆከር ፊልም ውስጥ አዘጋጅ ቶድ ፊሊፕስ እና ሲኒማቶግራፈሩ ላውረንስ ሼር የአርተርን ስሜት በቁም ፎቶ መልክ ለማምጣትና የሱን መገለል ለማሳየት ላርጅ አፐርቸርን ይጠቀማሉ። ተመልካቾችን በስነ ልቦና ወደዚህ ገጸ ባህሪ ርህራሄ እየተሰማቸው እንዲመጡ እንፈልግ ነበር እና ወደ ሁከትና እብደት የሚያደርገውን ሽግግር ተመልካቾች ይሰማቸዋል። በመስታወት በኩል
በክፍል ውስጥ ሌሎች ነገሮች ከትኩረት ውጪ እንደሆኑ ማየት እንችላለን። ከጀርባ ያሉትን ነገሮች ዝርዝር ማወቅ አንችልም፣ ግን ደብዝዘው መታየታቸውን አንክድም። አርተር ሌሎች በሚኖሩበት ጊዜ እንኳን የተገለለ ሰው መሆኑን ያሳውቁናል። ላርጅ አፐርቸርን በመጠቀም የእይታውን ቃናና ጭብጡን ይመሰርታሉ። ስለዚህ ሁለቱንም የአፐርቸር ገጽታዎች ሸፍነናል። ግን መካከለኛ የሆነ ነገር ስንፈልግ የአፐርቸር ሚና ምንድነው? F8 ይሆናል። ዋይድ ኦፕን አፐርቸር ወይም ሻሎ ፎከስ ትኩረትን ወደ ገጸ ባህሪው ውስጣዊ ዓለም ይስባል እና ክሎዝ አፐርቸር ወይም ዲፕ ፎከስ ውጫዊውን ዓለም ለመያዝ ይረዳል። ሚዲየም አፐርቸር ሁለቱን ያስታርቃል። ሚዲየም አፐርቸር ያላቸው ቀረጾች በአንድ ርዕሰ ጉዳይ ላይ ትኩረትን ያስቀምጣሉ እና የነሱን እንቅስቃሴ እያሳየን አካባቢያቸውን ከድርጊታቸው ጋር ያዋህዳል። ይሄ በንግግር ውስጥ እንኳን ጥቅም ላይ ሊውል ይችላል። You know what? He just left. ወይም ማንኛውም ሁኔታ በፍሬም ውስጥ ብዙ ነገሮች ሲገኙና ሁሉም አስፈላጊ ሲሆኑ This is the best stuff. I thank you, Susan. በዚህ ትዕይንት ከሜሬጅ ስቶሪ ፊልም ዋና ገጸ ባህሪያት ቻርሊና ኒኮል ፍቻቸውን ለመፈጸም ጠበቆች ቀጥረዋል። Charlie is entitled to half her TV money. ምንም እንኳን የእነዚህ ቀረጾች ዋና ጉዳይ ወይም ፎካል ፖይንት የህግ ባለሙያዎች ቢሆኑም አሁንም ቻርሊና ኒኮልን ማሳየት እንችላለን። ከበስተጀርባ ላሉት የቃላት ንግግሮች ምላሽ መስጠት ይችላሉ። የፎካል ሌንግዝ በጠበቆቹ ላይ ይሆናል። ቻርሊና ኒኮል ብዙውን ጊዜ ከበስተጀርባ ትኩረት አላቸው፣ የህግ ባለሙያዎችን እየተመለከቱ ነው። ነገር ግን ለመፈለግ ወይም ለመመልከት ቢያስቡ ከሞላ ጎደል ለመተያየት ሲሞክሩ እናያለን። እኔ እንደማስበው ይሄ ያሉበትን የስሜት ውጥረት ያሳያል። Alienating? All right. Well, those are fighting words. Nicole has admitted to hacking Charlie's computer and reading his emails. በዚህ ቀረጻ ላርጅ አፐርቸር ጥቅም ላይ ከዋለ ቻርሊና ኒኮል ከትኩረት ውጪ ይሆናሉ። ሚዲየም አፐርቸር የዚህን ትዕይንት ዋና ዓላማ በትክክል ያስተላልፋል። Do you really want me to go there? Yeah, let's go there. Okay. ቻርሊና ኒኮል የራሳቸውን ፍቺ ለመቀበል የከበዳቸው ይመስላል። Counsel, this remains an LA family for the time being. አፐርቸር በትክክል ከሌሎች ሁለት አካላት ጋር በተያያዘ እንዴት እንደሚሰራ ለመረዳት ኤክስፖዠር ትሪያንግልን ጥንቅቅ አድርጎ ማወቅ ያስፈልጋል። በሚቀጥለው ጊዜ አይሶን እንመለከታለን። ብሩህነትን ለመቆጣጠር እና የምስሉን ሻካራነት ለመጠበቅ እንዴት እንደሚሰራ እናያለን። ለዛሬ ይኸው ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። አመሰግናለሁ።